ሰላም ተመልካቾቻችን ይህ ቢያውት ወርልድ ነው። በዛሬው ፕሮግራማችን ላይ የመኪናችን ዳሽቦርድ ላይ ስለሚያበሩ ምልክቶች ወይም ደግሞ ዋርኒንግ ላይትስ እንመለከታለን። በቻናላችን ላይ የተለያዩ የአውቶሞቲቭ መረጃዎችን እና የጥገና ሐሳቦችን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መኪናችን ላይ የሚያበሩ እነዚህ የዋርኒንግ ላይቶች በኢሲዩአችን አማካኝነት የመኪናው ላይ ወይም ኢንጂኑ ላይ የማይሰራ ሲስተም ሲኖር እንዲሁም ደግሞ ፌል ያደረገ ሲስተም ሲኖር እነዛን ዋርኒንግ ላይቶች በማሳየት ለአሽከርካሪው ምልክት እንዲሆኑ እንዲሁም ደግሞ የማሳወቂያ መንገድ ናቸው ማለት ነው። እነዚህ ዋርኒንግ ላይቶች በሁለት ይከፈላሉ፣ ቢጫና ቀይ። ቢጫው መብራት አብርቷል ማለት ኢሲዩአችን በትክክል የማይሰራ ሲስተም አለ ማለት ብሎ ያሳወቀ ነው። ስለዚህ በመንችላው ፍጥነት ወዲያውኑ መኪናችንን ወደ ባለሙያ ወስደን ፎልት ኮዱን በማየት ችግሩ ከየት እንደመጣና እንዴት መጠገን እንዳለበት መረጃውን በማግኘት ማስተካከል ይኖርብናል ማለት ነው። ይሄ መብራት አብርቶ ለተወሰነ ሰዓት መኪናውን ማንቀሳቀስ ይቻላል፣ ለረጅም ጊዜ ግን መሆን የለበትም። ቀይ መብራት ግን መኪናችን ላይ አብርቷል ማለት ኢሲዩአችን ወይም ኮምፒውተራችን በጣም አስቸኳይ የሆነ ጥገና የሚያስፈልገው ሲስተም ፌሊየር እንዳጋጠመን እያሳወቀን ነው ማለት ነው። ስለዚህ ቀዩን ዋርኒንግ ላይት አይተናል ማለት በጣም በአስቸኳይ መኪናችንን በማቆም ችግሩን ወዲያውኑ እዛው ባለበት መፍትሄ መስጠት አለብን ማለት ነው። ይህ ቀይ መብራት እያበራ መኪናውን ማሽከርከር ለከፋ ችግር ስለሚያደርገን በተቻለ መጠን ወዲያውኑ መኪናችንን በማቆም መፍትሄ መፈለግ ይኖርብናል ማለት ነው። በመጀመሪያ የምናየው ስለ ቼክ ኢንጂን ላይት ይሆናል። ቼክ ኢንጂን ላይት የሚያበራው ኮምፒውተራችን ወይም ኢሲዩአችን የሲስተም ፌለር በኢንጂኑ ላይ ወይም ደግሞ ትራንስሚሽኑ ላይ ፎልት ኮድ ሲያገኝ ይህንን ምልክት ያበራል ማለት ነው። ይሄ ምልክት በተለያዩ ምክንያቶችም ሊያበራ ይችላል። ከነሱ ውስጥም የተወሰኑትን ያህል ለመግለጽ ያክል ለምሳሌ ኢንጂናችን የሎ የሆነ የኦይል ፕሬሸር ካለ ወይም ደግሞ አነስተኛ የሆነ ዘይት ኢንጂናችን እስካለ የሉብሪኬሽን ችግር ስለሚኖር እሱን ለማስጠንቀቅ ሊያበራ ይችላል። ሲቀጥል ደግሞ መኪናችን የኦቨርሂቲንግ ፕሮብሌም ካለበት በጣም ሙቀቱ እየጨመረ ከሆነ ይህ ቼክ ኢንጂን ሊያበራ ይችላል። እንዲሁም ደግሞ የጋዝ ክዳናችን ወይም ደግሞ የፊውል ካፓችን በትክክል ካልተከደነ እንዲሁም ደግሞ በዙሪያው ያሉ ጎሚኒዎች ከተሰነጣጠቁና በጣም ስፋት ያላቸው ጋፓቸው ከሰፋ የፊውል ኢቫፖሬሽን ስለሚኖር ይሄ ምልክት ያበራል ማለት ነው። ይህ ምልክትም ያበራ መኪናችንን መፍትሄ እስክናገኝለት ድረስ ማሽከርከር እንችላለን። ይህም ሆኖ ግን ኢንጂናችን ላይ የተለየ አዲስ የሆነ ድምጽ ከሰማን ግን መኪናውን ወዲያው ማቆም ይኖርብናል ማለት ነው። በቀጣይ የምንመለከተው የኢንጂን ቴምፕሬቸር ዋርኒንግ ላይት ነው ወይም ደግሞ ኩሊንግ ቴምፕሬቸር ላይት ይባላል። ይህ የሚያሳየው ሞተራችን ላይ የሙቀት መጨመር እንዳለ ወይም ደግሞ ኦቨርሂቲንግ ፕሮብሌም እንዳለው ነው የሚያሳየው። አብዛኛውን ጊዜ ይህ የሚፈጠረው የኩላንታችን ወይም ደግሞ የውሃ መግደል ሲኖር፣ የፈሰሰ ራዲያተር ሲኖር ወይም ደግሞ የውሃ መስመሮች ላይ የሊኬጅ ሲኖር ይህ ምልክት ያበራል። እንዲሁም ደግሞ የዋተር ፓምፕ ችግር ሲኖርና የሞተር ዘይታችን በጣም ቢያንስ ከሆነ ይህ ምልክት ያበራል ማለት ነው። ልክ ይሄን ምልክት እንዳየን ግን መኪናችንን በአስቸኳይ በማቆም መኪናውን እንዲቀዘቅዝ ማድረግ ይኖርብናል ማለት ነው። ይህ ምልክት እያየን ከነዳን ኢንጂናችን ላይ ሰፋ ያለ ጉዳት ስለሚያስከትል ወዲያውኑ መኪናችንን በማቆም እንዲቀዘቅዝ ማድረግ ይኖርብናል ማለት ነው። በቀጣይ የምንመለከተው የባትሪ ቻርጂንግ ዋርኒንግ ላይት ነው። ይህ ዋርኒንግ ላይት የሚያሳየን የቻርጂንግ ሲስተማችን ላይ ችግር እንዳለ ነው። አብዛኛው ጊዜ ይህ የሚፈጠረው የባትሪያችን ሙሉ ለሙሉ ሲሞት ወይም ደግሞ ዴድ ባትሪ ሲኖር ነው። ሲቀጥል ደግሞ ኦልተርኔተራችን ላይ ችግር ሲኖር ነው። ያ ማለት ኦልተርኔተራችን ባትሪውን ሪቻርጅ ማድረግ ሲያቆም ማለት ነው። እንዲሁም ደግሞ የባትሪ ኬብሎቻችን ዋየሮቻቸው በጣም ሉዝ ከሆኑ ወይም ደግሞ እነሱ ላይ ችግር ሲኖር ይህ ምልክት ያበራል ማለት ነው። ይህ ምልክት መኪናችንን እየነዳን አብርቷል ማለት መኪናችን የሚንቀሳቀሰው በራሱ በባትሪው ፓወር ነው እንጂ ኦልተርኔተራችን ሙሉ ለሙሉ ባትሪውን ሪቻርጅ እያደረገ አይደለም ማለት ነው። ስለዚህ በመሃል ላይ የባትሪው አቅም አንሶ ወይም ደግሞ ባትሪያችን ደክሞ ሞተሩ ሊጣፋ ይችላል ማለት ነው። ስለዚህ ተገቢውን ጥንቃቄ ማድረግ ይኖርብናል። ይህን ምልክት ባየን ሰዓት አቅራቢያችን እርዳታ ወደምናገኝበት ቦታ ሄደን ኢንጂኑ አንዴ ከጠፋ ስለማይነሳ ያንን እገዛ ቀድመን ማሰብ ይኖርብናል ማለት ነው። በቀጣይ የምንመለከተው የኦይል ፕሬሸር ዋርኒንግ ላይት ነው። ይህ የሚያበራው ሞተራችን ላይ የሉብሪኬሽን መጠን ማነሱን ነው። ስለዚህ የምልክት እንዳበራ ወዲያውኑ መኪናችንን በማቆም የዘይት ሌቭሉን ማየት ይኖርብናል ማለት ነው።
ዲፕስቲካችንን በማውጣት የዘይት መጠኑን እናያለን። ከተለመደው በታችም ካነሰ ግማሽ ሊትር የሚያህል ኢንጂን ኦይልን በመጨመር ሌቭሉን ማስተካከል ይኖርብናል ማለት ነው። ሌቭሉ ግን በትክክለኛ ቦታ ላይ ሆኖ አሁንም ይሄ የኦይል ፕሬሸር ዋርኒንግ ምልክት ያበራል ማለት ሌላ ተጨማሪ ችግር አለ ማለት ነው። ከነሱ ውስጥም ለምሳሌ ለመጥቀስ ያህልም የኦይል ፓምፕ አችን ላይ ችግር ሲኖር ይህ ምልክት ሊያበራ ይችላል። እንዲሁም ደግሞ የኦይል ፊልተር ሲቆሽሽብን፣ የኢንጂን ኦይል በኢንተርናል ፓርቶች ላይ ኦይል ሊኬጅ ሲኖር ይህ ምልክት ያበራል። እንዲሁም ደግሞ ባድ የሆነ ወይም ደግሞ ትክክል የማይሰራ የኦይል ፕሬሸር ሴንሰር ሲኖር ይህ ምልክት ያበራል ማለት ነው። ስለዚህ ምልክት እንዳየ ወደ ባለሙያ ሄደን አስቸኳይ የሆነ መፍትሄ መፍጠር ይኖርብናል ማለት ነው። በቀጣይ የምንመለከተው የታየር ፕሬሸር ዋርኒንግ ላይት ነው። TPMS ይባላል። ይህ ምልክት የሚያበራው ከጎማችን አንደኛው ላይ የነፋስ መቀነሱን ለማሳየት ነው። አብዛኛው ይሄ ሴንሰር 25% በታች ነፋስ መቀነስ ሲኖር ዋርኒንግ ላይቱ ያበራል ማለት ነው። ስለዚህ ነፋሳችንን በማስተካከል ይህንን ላይት ማስተካከል እንችላለን። ቀጥሎ የምንመለከተው የፓወር ስቲሪንግ ዋርኒንግ ላይት ነው። ይህ ምልክት የሚያበራው መሪያችን ላይ ችግር ሲኖር የሚያበራ ምልክት ነው። የችግሩ ምክንያት እንደየመኪናው የፓወር ስቲሪንግ ሲስተም ወይም ደግሞ መሪያችን የሚጠቀመው አይነት ይለያያል። ለምሳሌ የሃይድሮሊክ ፓወር ስቲሪንግ ሲስተም መኪናችን የሚጠቀም ቢሆን ይህ ምልክት ሊያበራባቸው ከሚችሉ ዋነኛው ምክንያት የሃይድሮሊክ ኦይል ወይም ደግሞ የመሪ ዘይት ማነስ አንዱ ምልክት ይሆናል። እንዲሁም ደግሞ በመሪ ዘይት መስመሩ ላይ የተወሰነ ያህል የኦይል ሊኬጅ ካለ ይህ ምልክት ያበራል። ምልክቱ አብርቶ መኪናውን መንዳት አይመከርም። ምክንያቱም መሪያችን እየጠነከረ ስለሚሄድ እንደፈለግን መኪናውን ማንቀሳቀስ አንችልም ማለት ነው። ስለዚህ ምልክቱን እንዳየን በአስቸኳይ እርዳታ ማግኘት ወይም ደግሞ ለማስተካከል መጣር ይኖርብናል ማለት ነው። ቀጥሎ የምንመለከተው የትራክሽን ኮንትሮል ነው። ይህ ትራክሽን ኮንትሮል ሲስተም አብርቷል ማለት ከመኪናችን ከአንደኛው ጎማ ላይ ከተለመደው ውጪ የሚንሸራተት ወይም ደግሞ ሮቴሽኑ ከአራቱ ጎማዎች የተለየ አንድ ጎማ አለ ማለት ነው። ይሄንን ሲመለከት ሲስተሙ ወዲያውኑ አውቶማቲካሊ ከሞተር የሚገባውን የፓወር ኢንጂን ሲስተሙን ኦፍ ያደርግና ቀጥታ ወደ ብሬክ ሲስተሞቹ እንዲመለስ ያደርጋል ማለት ነው። ምክንያቱም አንደኛው ጎማ ከመሬቱ ጋር እየተንሸራተተ ስለሆነ ወደ ብሬኮቹ አፕላይ ሲያደርግ ወደ ነበረበት ሮቴሽኑ እንዲመለስ ያደርገዋል ማለት ነው። አብዛኛውን ጊዜ ይህ መብራት ሊያበራ የሚችለው እርጥበታማ በሆነ መንገድ ላይ መኪናችንን ስናሽከረክር፣ ዝናባማ በሆነ ማለት ነው፣ ወይም ደግሞ ጭቃ የበዛበት አካባቢ መኪናችንን ስለምናሽከረክር ከአራቱ ጎማዎች አንደኛው ሉዝ ስለሚያደርግ ወይም ስለሚንሸራተት እሱን ለመቆጣጠር የሚያስችለን ሲስተም ነው ማለት ነው። ቀጥሎ የምንመለከተው የኤርባግ ኢንዲኬተር ላይት ነው። ይህ መብራት የሚያሳየን የኤርባግ ሲስተማችን ላይ ያልተለመደ አንድ አይነት ችግር ሲኖር እንዲሁም ደግሞ የሲት ቤልታችን ላይ ችግር እንዳለ የሚያሳየን ምልክት ነው ማለት ነው። ቀጥሎ የምናየው የሎ ፊል ሌቨል ኢንዲኬተር ላይት ነው። ይህ አብዛኞቻችን የምናውቀው ይመስለኛል። ምንድነው ምልክቱ? የነዳጅ ማነስ መኪናችን ላይ እንዳጋጠመ የሚያሳይ ምልክት ሲሆን ይህንን ባየንበት ቀን ሄደን ሹላችንን ሪቻርጅ ማድረግ ወይም ደግሞ ነዳጃችንን መሙላት ይኖርብናል ማለት ነው። ቀጥሎ የምንመለከተው የዋሸር ካፕ ሪማይንደር ላይት ነው። ይህ የዋሸር ካፕ ሪማይንደር ላይት ምንድነው ጥቅሙ? የዋይፐር ወይም ደግሞ የዝናብ ማስጃ የውሃ ማነስ ጃራችን ላይ የውሃ ማነስ እንዳለ ምልክት ስለሆነ ቀጥታ ሄደን ውሃችንን ስንሞላ አውቶማቲካሊ ይህ ምልክት በርቶ የነበረው ይጣፋል ማለት ነው። በርቶ ከቀረ ግን ሴንሰሩ ላይ ችግር ስለሚኖር እሱን ቼክ ማስደረግ ይኖርብናል ማለት ነው። በመጨረሻ የምናየው የፎግ ላይት ኢንዲኬተር ላይት ነው። ይህ የፎግ ላይት መብራታችን የፎግ መብራቱ በርቶ እንደቀየረ የሚያሳየን ምልክት ስለሆነ አብርተነው ከነበረ ኦፍ ስናደርገው ይጣፋል ማለት ነው። ዛሬ በተቻለን መጠን አብዛኛውን ከዳሽቦርዳችን ላይ ከሚበሩ የዋርኒንግ ላይቶች ጥቂቶቹን ለማየት ሞክረናል። በሌላው ጊዜ በሰፊው የእያንዳንዳቸውንም ደግሞ ከዚህ ተቀሩትን ለማየት እንሞክራለን። ስለዚህ ሁሌም ቢሆን ማወቅ ያለብን ነገር መኪናችንን ባበራነው ቁጥር እነዚህ ሲስተሞች ራሳቸውን ሰልፍ ቼክ ያደርጋሉ መስራትና ለመስራትን ማለት ነው። ስለዚህ ልክ ኢግኒሽን ኪያችንን ኦን ስናደርገው ሁሉም ይበራሉ ማለት ነው። ከዛ ግን ከተወሰነ በኋላ ይጣፋሉ ማለት ነው። ግን ያ ሳይሆን ሲቀር በርቶ የሚቀር መብራት ካለ እዛ በርቶ የቀረው ዋርኒንግ ላይት ላይ ችግር ስላለ ወደ ባለሙያ ሄዶ ማሳየት ይኖርብናል ማለት ነው። እንግዲህ የዛሬው መረጃችን ይህንን ይመስል ነበር።
ጠቃሚ መረጃዎችን ለማግኘት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ በዛሬው ፕሮግራማችን ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። በቀጣይ በሌሎች ፕሮግራሞች እስከምንገናኝ ቸር ይቆዩ። የመኪና ዳሽቦርዳችን ላይ የተለያዩ የዋርኒንግ መብራቶች የሚያበሩ ሲሆን እነዚህም የዋርኒንግ መብራቶች የሚያበሩት ለአሽከርካሪው መኪናው ላይ ያለ ችግር ሲኖር ቅድሚያ ለማሳወቅና መደረግ ያለባቸው ጥንቃቄዎች እንዲደረጉ ነው። ከነዚህም ውስጥ አንዱ የኤቢኤስ አንቲ ሎክ ብሬክ ሲስተም ዋርኒንግ ላይት ሲሆን ኤቢኤስ ዋርኒንግ ላይት የሚያበራው በኤቢኤስ ሲስተም ላይ ችግር መኖሩን ለማሳየት ነው። የኤቢኤስ ሲስተም ዋነኛ ጥቅሙ መኪናችንን እያሽከረከርን በድንገት ፍሬን በምንይዝበት ጊዜ በመኪናችን ጎማዎች ላይ ዊል ሎክ ወይም የጎማዎቹ መዞር ማቆም እንዳይፈጠር ለመከላከል ነው። በተለይም በድንገተኛ ሁኔታ ላይ አሽከርካሪው ደህንነቱን ጠብቆ መሪውን በተሻለ ሁኔታ ለመቆጣጠር እንዲችል የሚያደርግ ሲስተም ነው። ኤቢኤስ ዋርኒንግ ላይት ሊያበራባቸው ከሚችሉ ምክንያቶች ውስጥ የመጀመሪያው የኤቢኤስ ሴንሰሮቹ በትክክል መስራት ሳይችሉ ሲቀሩ፣ እነዚህም ሴንሰሮች የመኪናችን ጎማዎችን ፍጥነት በመቆጣጠር ለኤቢኤስ ሲስተሙ መረጃን ይሰጣሉ። ከነዚህ ሴንሰሮች አንዱ ከተበላሸ ለኤቢኤስ ሲስተም የተሳሳተ መረጃ በሚሰጥበት ጊዜ የኤቢኤስ ዋርኒንግ ላይቱ ማብራት ይጀምራል። ሁለተኛው የኤቢኤስ ፓምፕ ወይም ደግሞ የኤቢኤስ ሞጁሉ ከተበላሸ ይህ የዳሽቦርድ ዋርኒንግ ላይት ያበራል። የኤቢኤስ ሞጁሉ ከውስጥ የሚገኙት ኤሌክትሪካል ኮምፖነንቶቹ ከተበሉ፣ ከአገልግሎት ጊዜ ብዛት ብልሽት ከገጠማቸው የኤቢኤስ ዋርኒንግ ላይቱ ዳሽቦርድ ላይ ማብራት ይጀምራል። በተጨማሪም ደግሞ የፍሬን ዘይት መጠኑ በጣም ከቀነሰ እንዲሁም የፍሬን ሲስተም ላይ የዘይት ፍሳሽ ካለ እንዲሁም የፍሬን ሸራዎቹ ከመጠናቸው በጣም ከቀነሱና ከተበሉ የኤቢኤስ ዋርኒንግ ላይት እንዲያበራ ምክንያት ይሆናሉ። የኤቢኤስ ዋርኒንግ ላይት ከብሬክ ሲስተም ጋር ወይም ከፍሬን ሲስተማችን ጋር የተገናኘ ስለሆነ ዳሽቦርዳችን ላይ ባበራ ጊዜ ወዲያውኑ ወደ ባለሙያ በመሄድ ትክክለኛውን የሆነውን ምክንያት በማወቅ አስፈላጊውን እገዛ ማግኘት ይኖርብናል። ሁለተኛ የምናየው የብሬክ ዋርኒንግ ላይት ነው። የብሬክ ዋርኒንግ ላይት የሚያመለክተው የፓርኪንግ ብሬክ ኢንጌጅ ማድረጉን ወይም የእጅ ፍሬን መያዙን ነው። የእጅ ፍሬኑን ከለቀቅን ወይም ፓርኪንግ ብሬኩን ዲስኢንጌጅ ካደረግነው ዳሽቦርዳችን ላይ የዋርኒንግ ላይቱ እያበራ ከሆነ የፍሬን ሲስተማችን ላይ ችግር መኖሩን ያሳየናል። የብሬክ ዋርኒንግ ላይት ሊያበራባቸው ከሚችሉ ምክንያቶች ውስጥ የመጀመሪያው የፍሬን ዘይት መጠኑ ከተለመደው በታች በጣም ከቀነሰ የብሬክ ዋርኒንግ ላይት ማብራት ይጀምራል። ምክንያቱም ደግሞ የፍሬን ዘይቱ በቂ ካልሆነ አስፈላጊውን የሆነውን ሃይድሮሊክ ፕሬሸር ስለማይፈጠር ነው። ያ ደግሞ የፍሬን ሲስተሙ በተገቢ ሁኔታ ስራውን እንዳይሰራ ያደርገዋል። ሁለተኛው ደግሞ የፍሬን ሸራዎቹ የተበሉ ከሆነ እንዲሁም ደግሞ የፍሬን ሲስተም ውስጥ ያሉ ክፍሎችም የተበላሸ የፍሬን ማስተር ሲሊንደር፣ ብሬክ ቡስተር፣ ኤቢኤስ ሞጁል፣ ዊል ስፒድ ሴንሰር ከነዚህ ክፍሎች ውስጥ የማይሰራ ክፍል ካለ የብሬክ ዋርኒንግ ላይቱ ሊያበራባቸው ከሚችሉ ምክንያቶች ውስጥ አንዱ ነው። ሶስተኛ የምናየው የሰርቪስ ቬሂክልስን ዋርኒንግ ላይት ነው። ሰርቪስ ቬሂክልስን ዋርኒንግ ላይት የሚያበራው መኪናችን ላይ አንዱም ወይም ከዚያም በላይ ችግር ሲኖር አሽከርካሪው አስፈላጊውን ጥገና ማድረግ እንዳለበት ማሳወቂያ መንገድ ነው። የመኪናችን ኢሲዩ በተለያዩ ምክንያቶች የተለያየ ፎልት ኮድን ሲያገኝ ወይም በትክክል የማይሰራ የመኪና ሲስተም ካለ ለአሽከርካሪው ችግር መኖሩን ለማሳወቅና አስፈላጊውን ጥገና ማድረግ እንዳለበት ለማሳየት ቬሂክልስን ዋርኒንግ ላይትን ያበራል። ሰርቪስ ቬሂክልስን ዋርኒንግ ላይት ከሚያበራባቸው ምክንያቶች ውስጥ የመጀመሪያው የመኪናችን ሞተር ላይ ችግር ሲኖር፣ ሚስፋየር ወይም ደግሞ የሙቀት ችግር እንዲሁም ደግሞ የማይሰራው ሴንሰር ካለ የሰርቪስ ቬሂክልስን ዋርኒንግ ላይት ማብራት ይጀምራል። ሁለተኛው የኢሚሽን ኮንትሮል ሲስተም በትክክል የማይሰራ ከሆነ እንዲሁም የኦክሲጅን ሴንሰራችን ወይም ደግሞ የካታሊክ ኮንቨርተሩ ላይ ችግር ካለ ይህ ዋርኒንግ ላይት ያበራል። ሶስተኛው የኤሌክትሪክ ገመዶቹ ላይ ችግር ሲኖር ወይም ደግሞ ሉዝ ኮኔክሽን ካለ ይህ ዋርኒንግ ላይት ያበራል። አራተኛው የፍሬን ዘይታችን መጠኑ በጣም የቀነሰ ሲሆን፣ በተጨማሪም ደግሞ የትራንስሚሽን ችግር ካለ፣ ትራንስሚሽን ፍሉይድ መጠኑ በጣም የቀነሰ ሲሆን፣ እንዲሁም ደግሞ ትራንስሚሽን ውስጥ የሚገኙ ክፍሎች ላይ በትክክል የማይሰራ ክፍል ካለ ይህ ዋርኒንግ ላይት ማብራት ይጀምራል። ስለዚህ የሰርቪስ ቬሂክልስን ዋርኒንግ ላይት መኪናችን በሚያበራበት ጊዜ ወደ ባለሙያ በመሄድ ትክክለኛ የሆነውን የችግሩን መንስኤ በማወቅ አስፈላጊውን እገዛ ማግኘት ይኖርብናል። አራተኛ የምናየው የሰርቪስ አለርት ዋርኒንግ ላይት ነው። ይህ ምልክት የመኪናችንን የደህንነት ሁኔታ ጋር ተያይዞ የሚያበራ ምልክት ሲሆን የመኪናችንን አንቲ ቴፍ ሲስተም ጋር ተያይዞ የሚፈጠር ችግር ካለ ይህ ዋርኒንግ ላይት ማብራት ይጀምራል።
የአንቲቲፍ ሲስተም ዋነኛ ጥቅሙ መኪናችን ከተፈቀደለት ሰው ውጪ ማስነሳት ወይም መንዳት እንዳይችል ለመኪናው ደህንነት ለመጠበቅ የሚጠቅም ሲስተም ነው። ሲስተሙ የተለያዩ የቴክኖሎጂ ፊቸሮችን የያዘ ሲሆን የመኪናችን ሞተር ከተፈቀደለት ዋና ቁልፍ ውጪ ማስነሳት አይችልም። ሴኩሪቲ አለርት ዋርኒንግ ላይት ከሚያበራባቸው ምክንያቶች አንዱ የመጀመሪያው የሴኩሪቲ ሲስተም ማሊፋክቸሪንግ ሲገጥመው ወይም ደግሞ ሲስተሙ በትክክል መስራት ካልቻለ እንዲሁም ደግሞ ሴንሰሮች መበላሸት ካለ ኢሲዩ ላይም ችግር ከገጠመው በተጨማሪም ደግሞ ኤሌክትሪካል ገመዶቹ ሚስኮኔክሽን ካለ ይህ ዋርኒንግ ላይት ማብራት ይጀምራል። ሁለተኛው የአንቲቲፍ ሲስተም አክቲቬትድ ከሆነ ከተፈቀደው ቁልፍ ውጪ መኪናውን ልንከፍት ወይም ደግሞ ልናስነሳው ስንሞክር ይህ ሲስተም አክቲቬትድ ስለሚሆን የዳሽቦርድ ዋርኒንግ ላይቱ ማብራት ይጀምራል። ሶስተኛው የመኪናው ቁልፍ ላይ ችግር ሲኖር ቁልፉ ከተበላሸ ወይም ደግሞ የቁልፉ ኢሞቢላይዘር ላይ ያለው ኮድ በትክክል መናበብ ሳይችል ሲቀር እንዲሁም ደግሞ ቁልፉ በትክክል ፕሮግራም ካልተደረገ ይህ የዋርኒንግ ላይት ማብራት ይጀምራል። በተጨማሪም ደግሞ የመኪናችን ባትሪ የደከመ ከሆነ ለሴኩሪቲ ሲስተሙ በቂ የሆነ ፓወር ስለማያገኝ ሲስተሙ ስራውን በአግባቡ መስራት ስለማይችል የዋርኒንግ መብራቱን ማብራት ይጀምራል። አምስተኛ የምናየው የግሎ ፕለግ ዋርኒንግ ላይት ነው። ይህ ምልክት የሚገኘው የናፍጣ መኪኖች ላይ ሲሆን የሚያበራው ደግሞ የግሎ ፕለግ ሲስተም ላይ ችግር ሲኖር ነው። ግሎ ፕለግ ወይም ደግሞ ካንዲሊቲ ዋነኛ ጥቅሙ በኮምበስሽን ቻምበር ውስጥ ያለውን አየር ሞተሩ ከመነሳቱ በፊት እንዲሞቅ ማድረግ ነው። ይህ ደግሞ የመኪናው ሞተር በተሻለ ሁኔታ ቶሎ እንዲነሳ ያስችለዋል። የግሎ ፕለግ ዋርኒንግ ላይት ልክ መኪናውን ቁልፍ በመናስነሳበት ጊዜ የሚበራ ሲሆን ከተወሰኑ ሰከንዶች በኋላ ይጠፋል። በርቶ ከቀረ ግን የግሎ ፕለግ ሲስተም ላይ ችግር መኖሩን እንደምናውቅበት መንገድ ነው። ግሎ ፕለግ ዋርኒንግ ላይት ከሚያበራባቸው ተጨማሪ ምክንያቶች ውስጥ የመጀመሪያው ግሎ ፕለግ ወይም ደግሞ ካንዲሊቲው በትክክል የማይሰራ ከሆነ ከአገልግሎት ብዛት ተበልቶ ከሆነ እንዲሁም ደግሞ በዙሪያው የካርቦን ዲፖዚት ኖሮ ከሆነ በተሻለ መንገድ ስራውን መስራት ስለማይችል የዋርኒንግ ላይቱን ማብራት ይጀምራል። ሁለተኛው የኤሌክትሪካል ገመዶች ላይ ችግር ካለ ከግሎ ፕለግ ሲስተሙ ጋር የሚገኙ መስመሮች ላይ ሚስኮኔክሽን ካለ የዋርኒንግ ላይት ማብራት ይጀምራል። ሶስተኛው ኮንትሮል ሞጁሉ የግሎ ፕለግ ሲስተምን በትክክል ማኔጅ ማድረግ ሳይችል ሲቀርና ችግር ሲገጥመው ይህ ዋርኒንግ ላይት ማብራት ይጀምራል። እንዲሁም ደግሞ የተበላሸ ሴንሰር ካለ ለምሳሌ ቴምፕሬቸር ሴንሰር ሲበላሽ ይህ የዳሽቦርድ ዋርኒንግ ላይት ያበራል። ምክንያቱም ደግሞ የቴምፕሬቸር ሴንሰር ለግሎ ፕለግ ሲስተም ዋነኛውን ሚና የሚጫወት ክፍል ስለሆነ። በተጨማሪም ደግሞ የነዳጅ ሲስተማችን ላይ ችግር ሲገጥመው ጥራቱን የወረደ ነዳጅ የምንጠቀም ከሆነ በሲስተሙ በቂ የሆነ የፊውል ፕሬሸር ከሌለ ግሎ ፕለግ ስራውን ለመስራት ስለሚቸገር የዋርኒንግ ምልክቱን ማብራት ይጀምራል ማለት ነው። ስለዚህ ይህ ዋርኒንግ ላይት በመናይበት ጊዜ ወደ ባለሙያ በመሄድ የግሎ ፕለግ ሲስተሞቹን እንዲሁም ግሎ ፕለጎቹን ቼክ በማድረግ አስፈላጊውን እገዛ ማግኘት እንችላለን። በመጨረሻ የምናየው የኦቨርድራይቭ ዋርኒንግ ላይት ነው። ይህ ምልክት የሚያበራው የኦቨርድራይቭ ሲስተም ላይ ችግር ሲኖር ነው። ኦቨርድራይቭ ሲስተም በአውቶማቲክ መኪና ላይ የሚገኝ ሲስተም ሲሆን ጥቅሙ አሽከርካሪው መኪናውን በፍጥነት ማሽከርከር እንዲችል የሚያደርግ ነው። ይህ የሚሆነው ደግሞ የመኪናውን ሞተር አርፒኤም በመቀነስ የመኪናውን ፍጥነት ጨምሮ እንዲሽከረከር ያስችሏል። ይህ ሲስተም በተጨማሪም ደግሞ የተሻለ የነዳጅ ፍጆታን አጠቃቀም እንዲኖርም ያስችላል። ኦቨርድራይቭ ዋርኒንግ ላይት ከሚያበራባቸው ምክንያቶች የመጀመሪያው ትራንስሚሽን ውስጥ በቂ የሆነ የትራንስሚሽን ፍሉይድ ሳይኖር ሲቀር ይህ ዋርኒንግ ላይት ያበራል። ሁለተኛው ከኦቨርድራይቭ ሲስተም ጋር የሚገናኙ የኤሌክትሪክ መስመሮች ላይ ሚስኮኔክሽን ካለ እንዲሁም ደግሞ ሴንሰሮቹ ላይ ችግር ካለ ይህ ዋርኒንግ ላይት ያበራል። ሶስተኛው የኦቨርድራይቭ ሲስተም ላይ የሚገኘው ሶሎኖይድ ከተበላሸ ይህ ዋርኒንግ ላይት ያበራል። ኦቨርድራይቭ ሲስተም ኢንጌጅ እና ዲስኢንጌጅ ለማድረግ የሚጠቀመው ሶሎኖይድ ሲሆን ይህ ሶሎኖይድ በትክክል ሳይሰራ ሲቀር የዋርኒንግ ምልክቱን ማብራት ይጀምራል። በተጨማሪ ደግሞ ትራንስሚሽን ውስጥ የተበላ ጊር ካለ እንዲሁም ደግሞ ያለቀ ክለች ወይም ደግሞ ፍሪሲዮን ሲኖር እንዲሁም ድራይቭ ትሬኑ የተበላ ከሆነ የኦቨርድራይቭ ዋርኒንግ ላይት ያበራል። አብዛኛውን ጊዜ የኦቨርድራይቭ ሲስተም ኦን እና ኦፍ መሆኑ ለብዙዎች ለመለየት ያስቸግራል። የኦቨርድራይቭ ሲስተም ኦፍ ሆኗል ማለት ዳሽቦርዳችን ላይ የኦቨርድራይቭ ምልክት የሚያበራ ሲሆን ትራንስሚሽን ጥርሶችን እየተጠቀመን አይደለም ማለት ነው።
በተቃራኒው ደግሞ የኦቨርድራይቭ መብራቱ ዳሽቦርድ ላይ ካላበራ ወይም ከጠፋ መኪናችን የኦቨርድራይቭ ሲስተሙን ኢንጌጅ አድርጓል ማለት ነው። ያ ማለት ደግሞ የትራንስሚሽን ያለውን ትልቁን ጥርስ እየተጠቀመ ነው ማለት ነው። ሁሌም ቢሆን የኦቨርድራይቭ ሲስተምን የምንጠቀምበትን ሁኔታ ለይተን ማወቅ አለብን። ኦቨርድራይቭ ሲስተምን መጠቀም የምንችለው ሃይዌይ የምንነዳ ከሆነ ነፃ የሆነ መንገድ ላይ በፍጥነት ማሽከርከር እንድንችል የሚያስችል መንገድ ከሆነ የነዳጅንም ፍጆታ ለመቆጠብ በሚያስችል ሁኔታ የኦቨርድራይቭ ሲስተምን መጠቀም እንችላለን። በተቃራኒው ደግሞ መኪናውን ቁልቁለት የምናሽከረክር ከሆነ እንዲሁም የማይመች ዳገት ወይም ኮረኮንች የበዛበት መንገድ ላይ ወይም ጭነት አብዝተን መኪናውን እያሽከረከርን ከሆነ የኦቨርድራይቭ ሲስተሙን ግዴታ ኦፍ ማድረግ አለብን። ምክንያቱም በእነዚህ ሁኔታዎች ላይ አሽከርካሪው መኪናውን በተሻለ ሁኔታ ተቆጣጥሮ ማሽከርከር ስላለበት ነው። ስለዚህ የኦቨርድራይቭ ሲስተሙን ኦፍ ለማድረግ በአውቶማቲክ ማርሽ ሌቨር ጫፉ ላይ የኦቨርድራይቭ በተን ያለ ሲሆን እሱን በተን በመጫን የኦቨርድራይቭ ሲስተሙን ኦፍ ማድረግ እንችላለን። የኦቨርድራይቭ ዋርኒንግ ላይት በመናይበት ጊዜ ወዲያውኑ ወደ ባለሙያ በመሄድ አስፈላጊውን እገዛ ማግኘት ይኖርብናል። የኦቨርድራይቭ ዋርኒንግ ላይቱ ግን እያበራ አሁንም የምናሽከረክር ከሆነ የትራንስሚሽን ክፍሎች ላይ የገፋ ጉዳት ሊያጋጥም ስለሚችል ወዲያውኑ ባለሙያ ጋር በመሄድ አስፈላጊውን እገዛና ጥገና ማግኘት ይኖርብናል ማለት ነው። እንግዲህ የዛሬው መረጃችን ይህንን ይመስል ነበር። ጠቃሚ መረጃዎችን ለማግኘት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ በዛሬው ፕሮግራማችን ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። በቀጣይ በሌሎች ፕሮግራሞች እስከምንገናኝ ቸር ይቆዩን። ባለበት የቴክኖሎጂ ኢራ ላይ የምንጠቀምባቸው መኪኖች እጅግ ዘመናዊና በውስጣቸው የተለያዩ ሴንሰሮችን የሚይዙ ናቸው። የመኪና ሴንሰሮች ኤሌክትሮኒክ ዲቫይስ ሲሆኑ የተለያዩ የመኪና ሁኔታዎችና የሥራ ሂደትን በመከታተል ለመኪናው ኢሲዩ ወይም ደግሞ ኮንትሮል ዩኒት እንዲደርስ ያደርጋሉ። የመኪናውም ኢሲዩ ከነዚህ ሴንሰሮች ያገኘው መረጃ በመጠቀም አውቶማቲካሊ አስፈላጊውን የሆነ አጀስትመንት ለደረሰው ኢንፎርሜሽን መልስ በመስጠት መኪናው በተገቢው ሁኔታ እንዲሰራ ያስችላል። ስለዚህ በዛሬ ፕሮግራማችን ላይ እነዚህ ሴንሰሮች እንዴት እንደሚሰሩና ሲበላሹ የሚያሳዩት ምልክት ምን እንደሆነ በጥልቀት እንመለከታለን። አንደኛ ላይ የምናየው የክራንክሻፍት ፖዚሽን ሴንሰር ነው። የክራንክሻፍት ፖዚሽን ሴንሰር ዋነኛ ጥቅሙ የክራንክሻፍቱን ዙርና ፍጥነቱን እንዲሁም ደግሞ ክራንክሻፍቱ ያለበትን ቦታ ለኢሲዩ ማሳወቅ ነው። ኢሲዩ ከክራንክሻፍት ፖዚሽን ሴንሰር የሚያገኘውን ሲግናል የክራንክሻፍቱ ያለበትን የፖዚሽን አንግል ካወቀ በኋላ በትክክለኛው ጊዜና ቦታ ላይ ነዳጅ ወደ ኮምበስሽን ቻምበር እንዲገባና የመቀጣጠል ሂደቱ እንዲፈጠር ያደርጋል። ክራንክሻፍት ፖዚሽን ሴንሰር የሚገኘው የክራንክሻፍት አጠገብ ወይም ደግሞ የትራንስሚሽን ቤሊ ሃውሲንግ ላይ ነው። ክራንክሻፍት ፖዚሽን ሴንሰር አብዛኛውን ጊዜ ባለ 3 ገመድ ወይም ደግሞ ባለ 2 ገመድ ነው። የተወሰነ ልዩነት ቢኖረውም አሰራራቸው ወይም ደግሞ የሚከተሉት ፕሪንሲፕል ግን ተመሳሳይ ነው። የኤሌክትሮማግኔቲዝም ወይም ደግሞ የትሪገር ዊልን እንዲያነበው በማድረግ ነው የሚሰሩት። ትሪገር ዊል ከፊውረስ ሜታል የሚሰራ ሲሆን ዙሪያው በጥርስ የተሞላ ነው። በመሃል ግን አንድ ጥርስ የጎደለው ይሆናል። አብዛኛውን ጊዜ የፊውረስ ሜታል የሚታሰረው ከክራንክሻፍቱ በሚዞሩ ፍጥነት በሚዞር ነገር ላይ ነው። ለምሳሌ በክራንክሻፍት ፑሊ ላይ ታይሚንግ ጊር፣ ታይሚንግ ቼን እንዲሁም ደግሞ በፍላይ ዊል ላይ ይታሰራል። ስለዚህ ክራንክሻፍቱ በሚዞርበት ጊዜ ትሪገር ዊሉም አብሮ ስለሚዞር ልክ የጎደለው ጥርስ በሴንሰሩ በኩል ሲያልፍ ሴንሰሩ ሲግናሉን በመቀየር ለኢሲዩ መልእክት ይልካል። በዛም ሂደት የክራንክሻፍት ያለበትን ቦታ ኢሲዩ በቀላሉ ማወቅ ይችላል። ስለዚህ የክራንክሻፍት ፖዚሽን ሴንሰራችን ሲበላሽ ከምናያቸው ችግሮች ውስጥ የመጀመሪያው የክራንክሻፍት ፖዚሽን ሴንሰሩ ሙሉ ለሙሉ ተበላሽቶ ከሆነ ሞተሩ እንዲያውም አይነሳም፣ ቢነሳም እንኳን ወዲያውኑ ተርገፍግፎ ነው የሚጠፋው። ሁለተኛ ደግሞ ኤንጂን ሚስፋየር ይኖራል። ያ ማለት ሞተሩ በትክክል ስራውን እየሰራ አይደለም ማለት ነው። ኢሲዩ በትክክል የፊውል ኢንጀክሽን እና የኢግኒሽን ታይሚንጉን መቆጣጠር ስለማይችል ኤንጂን ሚስፋየር ይፈጠራል። ያ ደግሞ የቼክ ኢንጂን ላይታችን ዳሽቦርድ ላይ እንዲያበራ ምክንያት ይሆናል። ሌላው ደግሞ የመኪናችን ሞተር ላይ በጣም የመንቀጥቀጥና ቫይብሬሽንን እናስተውላለን። በተጨማሪም ደግሞ ደካማ የሆነ አክሰለሬሽን እንዲኖር ያደርጋል። ስለዚህ የክራንክሻፍት ፖዚሽን ሴንሰራችን ብልሽት ገጥሞት በኦቢዲ ማሽን ቢታይ ወይም ደግሞ በጂዲኤስ ኮምፒውተር ብንመለከተው አብዛኛውን ጊዜ የምናየው የፎልት ኮድ
P0335 ኮድ ነው። ይህ ኮድ ሊያበራ የሚችልባቸው ምክንያቶች የክራንክሻፍት ፖዚሽን ሴንሰሩ የሚወጣው ሲግናል ችግር ሲኖርበት እንዲሁም ደግሞ ሴንሰሩ ሙሉ ለሙሉ ራሱ ሲበላሽ አሊያም ደግሞ የክራንክሻፍት ፖዚሽን ሴንሰሩ የሚገኙ ገመዶች ወይም ደግሞ ኮኔክተሮች ላይ ችግር ሲፈጠር እንዲሁም ደግሞ መካኒካሊ ሞተሩ ላይ ችግር ካለ የታይሚንግ ቤልት ወይም ደግሞ የቼን ችግር ካለ ይህ ኮድ ያበራል። ሁለተኛ ላይ የምናየው የካምሻፍት ፖዚሽን ሴንሰር ነው። የካምሻፍት ፖዚሽን ሴንሰር ጥቅሙም የካምሻፍቱ ያለበትን ቦታ ለኮምፒውተሩ ለኢሲዩ ማሳወቅ ነው። ኢሲዩ ከካምሻፍት ፖዚሽን ሴንሰር ያገኘውን ሲግናል መረጃውን በመጠቀም የፊውል ኢንጀክሽኑን ታይሚንጉን ወይም ደግሞ ነዳጅ ወደ ኮምበስሽን ቻምበር የሚገባበትን ሰዓት ይቆጣጠራል። ኢሲዩ በካምሻፍት ሴንሰር አማካኝነት በእያንዳንዱ ሲሊንደር ብሎክ ውስጥ በምን ሰዓት ላይ ምን እየተሰራ እንደሆነ በቀጥታ ማወቅ ይችላል። የካምሻፍት ፖዚሽን ሴንሰሩ የሚሰራው ከክራንክሻፍት ፖዚሽን ሴንሰር ፕሪንሲፕል ጋር ተመሳሳይነት አለው። ልዩነታቸው የካምሻፍት ፖዚሽን ሴንሰሩ የሚያነባው የትሪገር ዊል በመጠኑ ያነሰና የተወሰኑ ጥርሶችን ብቻ የያዘ መሆኑ ነው። ያ ደግሞ የካምሻፍቱን መጠኑን አንጻራዊ በማድረግ ነው። የካምሻፍት ፖዚሽን ሴንሰር የሚገኘው የካምሻፍቱ ከቨር ላይ አሊያም ደግሞ የካምሻፍቱ በፊት ለፊት በኩል አሊያም ደግሞ በጀርባ በኩል ነው። የካምሻፍት ፖዚሽን ሴንሰር ሲበላሽ የሚያሳያቸው ምልክቶች የክራንክሻፍት ፖዚሽን ሴንሰር ሲበላሽ ከሚያሳያቸው ችግሮች ጋር ተመሳሳይነት አለው። የካምሻፍት ፖዚሽን ሴንሰራችን ሲበላሽ ከምናያቸው ችግሮች ደግሞ በተጨማሪ የነዳጅ ፍጆታችን እንዲጨምር ያደርጋል። ያ ማለት ባድ ፊውል ኢኮኖሚ እንዲኖር ያደርጋል ማለት ነው። የካምሻፍታችን ሲበላ ኢሲዩ የሚደርሰው የተሳሳተ ኢንፎርሜሽን ስለሆነ የፊውል ኢንጀክተሮቹ ለረጅም ጊዜ ክፍት ሆነው እንዲቆዩ ያደርጋቸዋል። ያ ደግሞ ወደ ኮምበስሽን ቻምበር በዛ ያለ ነዳጅ እንዲገባ ያደርጋል። በተጨማሪም ደግሞ በዚህ ሁኔታ ከቀጠለ ኢንጂን ኖክ እንዲፈጠር ያደርጋሉ ማለት ነው። እንዲሁም ሞተራችን ራፍ አይድል ይኖረዋል። ያ ማለት ስቴብል ያልሆነ ሞተሩ ሲሰራ የመርገፍገፍ ሁኔታ ማለት ነው። የካምሻፍት ፖዚሽን ሴንሰራችን መበላሸቱን አውቀን በኮምፒውተር ስንመለከተው የምናገኘው ኮድ P0340 ነው። በሶስተኛ ደረጃ የምናየው የትሮትል ቦዲ ፖዚሽን ሴንሰር ነው። የትሮትል ቦዲ ፖዚሽን ሴንሰር ጥቅሙ የትሮትል ቦዲ ላይ የሚገኘው ፕሌት ወይም ደግሞ ቫልቭ ያለበትን ቦታ ለኢሲዩ በማሳወቅ ወደ ሞተሩ የሚገባውን የአየር መጠን ለመቆጣጠር እንዲችል ነው። የመኪናችንን የነዳጅ ፔዳል በምንረግጥበት ጊዜ የትሮትል ቦዲ ላይ ያለው ፕሌት ወይም ደግሞ ቫልቭ ሙሉ በሙሉ ይከፈታል። ያ ደግሞ በዛ ያለ አየር ወደ ኮምበስሽን ቻምበር እንዲገባ በማድረግ መኪናው ማክሲመም አክሰለሬሽን እንዲኖር ያስችለዋል። የትሮትል ቦዲ ፖዚሽን ሴንሰር የሚገኘው እዛው ትሮትል ቦዲ ላይ ሲሆን ሴንሰሩ ቀጥታ የቫልቭን ፖዚሽን ለኢሲዩ ካሳወቀው በኋላ ኢሲዩ የደረሰውን መረጃ በመጠቀም ወደ ሞተሩ የሚገባው የኤር ፊውል ሚክስቸር ያመጣጥናል። እንዲሁም ደግሞ የኢግኒሽን ታይሚንጉን የትሮትል ቦዲ ፖዚሽን ሴንሰራችን ሲበላሽ ከምናያቸው ችግሮች ውስጥ የመጀመሪያው የቼክ ኢንጂን ላይ ዳሽቦርድ ላይ ማብራት ይጀምራል። ሁለተኛው ደግሞ የሞተሩ ፍጥነት በጣም የቀነሰ ይሆናል። ሴንሰሩ በሚበላሽ ጊዜ በትክክል የትሮትል ቦዲው ፕሌቱ የቱ ጋር እንዳለ ማሳወቅ ስለማይችል የነዳጅ ፔዳሉን ረግጠን ነዳጅ ቶሎ አይሰጥም አሊያም ደግሞ ይዘገይብናል። ያ ደግሞ ኮምፒውተሩ የተሳሳተ መረጃ እንዲደርሰው ስለሚያደርግ ተመጣጣኝ የሆነ አየር ወደ ኮምበስሽን ቻምበር እንዲደርስ ያደርገው። ሶስተኛው ደግሞ የመኪናችን ሞተር በሚሰራበት ጊዜ አይድል ላይ ወይም ከፍተኛ ይሆናል አሊያም ደግሞ ዝቅተኛ ይሆናል በኖርማል ጊዜም ቢሆን። ይህ ደግሞ የትሮትል ቦዲ ሴንሰር ችግር እንዳለ አንዱ የምናቀበት መንገድ ነው። ሌላው ደግሞ የነዳጅ ፍጆታችን የጨመረ ይሆናል። ምክንያቱም ኢሲዩ ከሴንሰሩ ትክክለኛ የሆነ መረጃ ስለማይደርሰው የኤር ፊውል ሚክስቸሩም ተመጣጣኝ አይሆንም። ስለዚህ የነዳጁ ሪች ይሆንና ወይም ደግሞ የበዛ ነዳጅ ወደ ኮምበስሽን ቻምበር እንዲገባ ስለሚያደርገው ያልተመጣጠነ ኤር ፊውል ሚክስቸር እንዲኖር ያደርጋል። ያ ደግሞ የነዳጅ ፍጆታችን እንዲጨምር አንዱ ምክንያት ይሆናል። ስለዚህ የትሮትል ቦዲ ፖዚሽን ሴንሰራችን ተበላሽቶ በኮምፒውተር ስንመለከተው የምናገኘው ኮድ P0122 አሊያም ደግሞ P2135 ኮድን ነው። አራተኛ ላይ የምንመለከተው የኦክሲጅን ሴንሰር ነው። ኦክሲጅን ሴንሰር ዋነኛ ጥቅሙ በኤግዞስት ጋዝ ወይም ደግሞ ከሞተር ተቃጥሎ የሚወጣው ጋዝ ውስጥ የሚገኘውን ኦክሲጅን መጠን በመለካት ወደ ኢሲዩ ወይም ደግሞ ወደ ኮምፒውተሩ መረጃ እንዲደርሰው ማድረግ ነው።
ኢሲዩ ከኦክሲጅን ሴንሰር ያገኘው መረጃ በመጠቀም ሞተሩ በምን ያክል የኤር ፊውል ሚክስቸር ሬሽዮ ውስጥ በምን መጠን እየሰራ እንደሆነ ለማወቅ ይችላል። ለሞተሩ የሚገባው የኤር ፊውል ሬሽዮ ወይም ደግሞ የተመጣጠነ ውህድ ለሞተሩ የተሻለ ፐርፎርማንስ እንዲኖረውና በተጨማሪም ደግሞ ከሞተሩ አፍተር ኮምበስሽን የሚወጣው ጋዝ ላይ ወሳኝ ሚናን ይጫወታል። ስለዚህ ኦክሲጅን ሴንሰሩ ኮምበስሽን ቻምበር ውስጥ የገባው የኤር ፊውል ሚክስቸር ሪች ከሆነ ያ ማለት የነዳጅ መጠኑ ከአየሩ የበለጠ ከሆነና ሊን ከሆነ ያ ማለት ደግሞ የነዳጅ መጠኑ ከአየሩ አንፃር ያነሰ ከሆነ ይህንን መረጃ ቀጥታ ለኢሲዩ እንዲደርሰው ያደርጋል። ኢሲዩም ይህንን መረጃ ከተቀበለ በኋላ መጨመር ያለበትን በመጨመር መቀነስ ያለበትን በመቀነስ ትክክለኛ የሆነ የኤር ፊውል ሚክስቸር ሬሽዮ ወደ ኮምበስሽን ቻምበር እንዲገባ ያደርጋል ማለት ነው። የኦክሲጅን ሴንሰራችን አብዛኛውን ጊዜ የሚገኘው በካታሊክ ኮንቨርተር በፊት በኩል ወይም ደግሞ በኋላ በኩል ነው። ይሁን እንጂ እንደየመኪናው ሞዴል ደግሞ ይለያያል። ስለዚህ የኦክሲጅን ሴንሰራችን ሲበላሽ ከምናያቸው ችግሮች ውስጥ የመጀመሪያው የቼክ ኢንጂን ላይት ዳሽቦርድ ላይ ማብራት ይጀምራል። ሁለተኛው ደግሞ ሞተሩ ራፍ አይድሊንግ ወይም ደግሞ እየሰራ የመርገፍገፍ ሁኔታ እንዲሁም ደግሞ የኢንጂን ሚስፋየር ይኖረዋል። ያልተመጣጠነ የኤርና የፊውል ሚክስቸር ስለሆነ ሞተሩ በትክክል ለመስራት ስለሚቸግረው ራፍ አይድሊንግ እንዲሁም ደግሞ የባሰ ከሆነ ደግሞ ሞተሩ ሊጠፋ ይችላል። ሌላው ደግሞ የነዳጅ ፍጆታችን ከሌላው ጊዜ በተለየ ሁኔታ የጨመረ ይሆናል። ምክንያቱም የተበላሸ ኦክሲጅን ሴንሰር ካለ የኤር ፊውል ሚክስቸሩን በመጠኑ ማወቅ ስለማይችል ኢሲዩ ማለት ነው ወደ ኢንጂኑ የሚገባው የነዳጅ መጠን የበዛ ስለሚሆን ነው። በተጨማሪም ደግሞ ከሌላው ጊዜ በተለየ በዛ ያለ ጭስን መኪናችን ላይ እናስተውላለን። እንዲሁም ደግሞ የመኪናው ፐርፎርማንስ ወይም ደግሞ ጉልበቱ ከሌላው ጊዜ በተለየ በጣም የቀነሰ ይሆናል። ዛሬ እንግዲህ መኪናችን ላይ ከሚገኙ ሴንሰሮች የተወሰኑትን ለማየት ሞክረናል። በቀጣይ ፕሮግራማችን ላይ ደግሞ ቀሪዎቹን ሌሎች ሴንሰሮችን የምንመለከት ይሆናል። እንግዲህ የዛሬው መረጃችን ይህንን ይመስል ነበር። ጠቃሚ መረጃዎችን ለማግኘት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ በዛሬው ፕሮግራማችን ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። በቀጣይ በሌሎች ፕሮግራሞች እስከምንገናኝ ቸር ይቆዩ። ባለፈው ቪዲዮአችን ላይ መኪናችን ላይ ስለሚገኙ ሴንሰሮችና እንዴት እንደሚሰሩ ሲበላሹም ስለምናያቸው ችግሮች ተመልክተናል። በዛሬው ቪዲዮአችን ላይ ደግሞ ቀጣይ ሌሎች ሴንሰሮችና እንዴት እንደሚሰሩ እንዲሁም ሲበላሹ የምናያቸውን ችግሮችን እንመለከታለን። በመጀመሪያ የምንመለከተው የቴምፕሬቸር ሴንሰር ወይም ደግሞ ኩላንት ቴምፕሬቸር ሴንሰርን ነው። የኩላንት ቴምፕሬቸር ሴንሰር ለኢሲዩ እጅግ ጠቃሚ ከሆኑ ሴንሰሮች ውስጥ አንዱ ነው። ምክንያቱም ሴንሰሩ ለኢሲዩ ሞተሩ ያለበትን የሙቀት ደረጃ ስለሚያሳውቀው ነው። የኩላንት ቴምፕሬቸር ሴንሰር የሞተሩ ሙቀት ለኢሲዩ ከማሳወቅ በተጨማሪም የራዲያተር ኩሊንግ ፋን ጊዜውን ጠብቆ እንዲነሳና ሞተሩ ከፍተኛ ሙቀት ላይ ሲደርስ ሞተሩ እንዳይነሳ በማድረግ እንዲቀዘቅዝ ያደርገዋል። ኩላንት ቴምፕሬቸር ሴንሰር የሚሰራው በኩሊንግ ሲስተም ውስጥ የሚገኘውን የኩላንቱን ሙቀት ወይም ደግሞ የኩላንቱን ቴምፕሬቸር በመለካት ለኢሲዩ ሞተሩ ያለበትን የሙቀት መጠን ያሳውቃል። ሞተሩ ሁሌም ቢሆን በኦፕቲማል ቴምፕሬቸር ወይም ደግሞ በተመጣጠነ ሙቀት ላይ መስራት እንዲችል ማለት ነው። ኩላንት ቴምፕሬቸር ሴንሰር በውስጡ ከቴምፕሬቸር ለውጡ ጋር አብሮ የሚቀያየር ሬዚስታንስ በውስጣቸው አላቸው። ስለዚህ ትክክለኛው ሞተሩ ያለበትን የሙቀት መጠን ለማወቅ ኢሲዩ ለኩላንት ቴምፕሬቸር ሴንሰሩ ሬጉሌተር ቮልቴጅ ይልካል። በዚህ ሰዓት ኩላንት ቴምፕሬቸር ውስጥ የሚገኘው ሬዚስታንሱ የሙቀት ለውጥ ያመጣል። በዛም የሚፈጠረው የኤሌክትሪካል ሲግናል ለውጥ አማካኝነት ኢሲዩ የሞተሩ ሙቀት ያለበትን ለማወቅ ይችላል። ኢሲዩ የተቀበለው መረጃ በመጠቀም ወደ ሞተሩ የሚገባውን የፊውል ኢንጀክሽን እና የኢግኒሽን ታይሚንጉን እንዲሁም ደግሞ የኩሊንግ ፋን የሚነሳበትን ትክክለኛውን ጊዜ ለመቆጣጠር ያስችላል። በተጨማሪም ደግሞ ይህ መረጃ ኢሲዩ እንደደረሰው ወደ ቴምፕሬቸር ጌጅ ሲግናል በመላክ ዳሽቦርድ ላይ የሙቀት ሁኔታውን ለማሳወቅ ይጠቀምበታል። ኩሊንግ ቴምፕሬቸር ሴንሰር የሚገኘው አብዛኛውን ጊዜ የቴርሞስታት ሃውሲንጉ ላይ ወይም ደግሞ ሽፋኑ ላይ አሊያም ደግሞ ከቴርሞስታቱ አጠገብ ነው። ስለዚህ ኩሊንግ ቴምፕሬቸር ሴንሰራችን ሲበላሽ ከምናያቸው ችግሮች ውስጥ የመጀመሪያው ቼክ ኢንጂን ላይት ዳሽቦርዳችን ላይ ያበራል። ያ ደግሞ ሴንሰራችን ላይ ችግር መኖሩን ለማሳወቅ ነው። ሁለተኛው የሞተር የሙቀት ችግር ያጋጥመናል። ያ ደግሞ የተሳሳተ መረጃ ለኢሲዩ እየደረሰው ስለሆነ የሙቀት ሁኔታ በትክክል መቆጣጠር ስለማይችል ነው።
ሶስተኛ የዳሽቦርዳችን ላይ የሙቀት ዋርኒንግ ላይት ማብራት ይጀምራል። አራተኛ ከፍተኛ የሆነ የነዳጅ ፍጆታ ይጨምራል። ምክንያቱም ኢሲዩ ከሴንሰሩ የሚደርሰው መረጃ የተሳሳተ ስለሚሆን በትክክል ወደ ሞተር የሚገባውን የፊውል ኢንጀክሽን መቆጣጠር ስለማይችል ነው። ያ ደግሞ የአየርና የነዳጅ ውህዱ ላይ ተጽዕኖ ይፈጥራል። ስለዚህ በዛ ያለ ነዳጅ ወደ ኢንጂን ስለሚገባ የነዳጅ ፍጆታችን ከሌላው ጊዜ በተለየ ሁኔታ ይጨመረ ይሆናል። አምስተኛ ላይ የምናየው ችግር ደግሞ ሞተራችንን ለማስነሳት ስንሞክር አስቸጋሪ ይሆንብናል። እንዲሁም ደግሞ ራፍ አይድሊንግ ወይም ደግሞ መኪናው ሞተሩ እየሰራ ባለበት ሁኔታ ከፍተኛ የሆነ የመርገፍገፍ ሁኔታን እናስተውላለን። እንዲሁም በመጨረሻ የምናስተውለው ችግር ደግሞ የኩሊንግ ፋን ወይም ደግሞ ራዲያተር ኩሊንግ ፋኑ መነሳት ባለበት ጊዜውን ጠብቆ ሳይነሳ ይቀራል። ስለዚህ በጂዲኤስ ማሽን ይህንን ችግር ስንመለከተው የምናገኘው ኮድ P0116 ኮድ ነው። በሁለተኛ ደረጃ የምናየው ደግሞ ማስ ኤርፍሎ ሴንሰር ወይም ደግሞ ማፍ ሴንሰር ነው። ማፍ ሴንሰር ወሳኝ ከሆኑ ሴንሰሮች ውስጥ አንዱ ሲሆን ዋነኛ ጥቅሙ ወደ ሞተሩ የሚገባውን የአየር መጠን ለመለካት ነው። ይህ ደግሞ ለኢሲዩ ከገባው አየር አንፃር ትክክለኛ ተመጣጣኝ የሆነ የፊውል ኢንጀክሽን እንዲገባ በማድረግ የተሻለ ኮምበስሽን እንዲኖር ያደርጋል። ማስ ኤርፍሎ ሴንሰር አብዛኛውን ጊዜ ሂት ዋየር ወይም ደግሞ ሆት ፊልም ፕላቲኒየም ዋየሮችን በውስጣቸው ይዛሉ። እነዚህ ፕላቲኒየም ዋየሮች በውስጣቸው ሁሌም ቢሆን ተመጣጣኝ የሆነ ሙቀት አላቸው። ስለዚህ አየር ወደ ውስጥ በሚገባበት ጊዜና ከገመዶቹ ጋር በሚገናኝበት ጊዜ እነዚህ ፕላቲኒየም ዋየሮች ይቀዘቅዛሉ። ሴንሰሩ ከለውጡ በመነሳት የኤሌክትሪካል ሲግናል ለኢሲዩ እንዲደርስ ያደርጋል። ኢሲዩ ይህንን መረጃ በመጠቀም የኤር ፊውል ሚክስቸሩን ያስተካክላል። ማስ ኤርፍሎ ሴንሰር የሚገኘው የኤር ክሊነር ሃውሲንጋችን ወይም ደግሞ የአየር ማጣሪያው ክዳን አጠገብ ነው። ስለዚህ ማስ ኤርፍሎ ሴንሰራችን ሲበላሽ ከምናያቸው ችግሮች ውስጥ የመጀመሪያው የቼክ ኢንጂን ላይት ዳሽቦርዳችን ላይ ያበራል። ሁለተኛ ላይ ደግሞ የምናየው ችግር ሞተሩ እየሰራ ባለበት ሁኔታ የመርገፍገፍ ሁኔታን እናስተውላለን። እንዲሁም ደግሞ ነዳጅ በምንሰጥበት ጊዜ ቶሎ አይሰጥልንም። ሶስተኛው የነዳጅ ፍጆታችን ከሌላው ጊዜ በተለየ ሁኔታ ይጨመረ ይሆናል። ምክንያቱም ኢሲዩ የተሳሳተ መረጃ ስለሚደርሰው የኤርና የፊውል ሚክስቸሩን መቆጣጠር ስለማይችል ነው። በተጨማሪም ደግሞ ሞተራችንን ለማስነሳት ስንሞክር አዳጋች ነው የሚሆንብን። ስለዚህ የማፍ ሴንሰራችን ችግሩን ለማወቅ በጂዲኤስ ኮምፒውተር ማሽን ስንመለከተው የምናገኘው ኮድ P0101 ወይም ደግሞ P0102 ነው። በሶስተኛ ላይ የምንመለከተው ፊውል ፕሬሸር ሴንሰር ነው። የፊውል ፕሬሸር ሴንሰር ዋነኛ ጥቅሙ በነዳጅ መስመር ውስጥ ያለውን የነዳጅ ግፊት ወይም ደግሞ ፕሬሸር ለመለካት ነው። ሴንሰሩ ያገኘው መረጃ ለኢሲዩ በመላክ ኢሲዩ ለሞተሩ የሚገባውን የነዳጅ መጠን በማስላት የተስተካከለ የፊውል ኢንጀክሽን እንዲሁም ደግሞ ትክክለኛ የሆነ የኤርና የፊውል ሚክስቸር ወይም ደግሞ የአየርና የነዳጅ ውህዱን እንዲስተካከል በማድረግ ሞተሩ በአግባቡ ስራውን መስራት እንዲችል ያስችለዋል። ፊውል ፕሬሸር ሴንሰር የሚሰራው በነዳጅ መስመር ውስጥ የሚገኘውን የነዳጁን ግፊት ወይም ደግሞ ፕሬሸሩን በመለካት ነው። ግፊቱን ከለካም በኋላ ወደ ኤሌክትሪካል ሲግናል በመቀየር ወደ ኢሲዩ መረጃውን ይልካል። ኢሲዩ የደረሰውን ሲግናል ወይም ደግሞ መረጃ በመጠቀም የፊውል ኢንጀክሽን ታይሚንጉን ያስተካክላል። ኢሲዩ ይህንን ዳታ ከመኪናው አነዳድ አንፃር እያየ የነዳጁን ሁኔታም ለመቆጣጠር ይጠቀምበታል። የፊውል ፕሬሸር ሴንሰር የሚገኘው የነዳጅ መስመር ወይም ደግሞ የፊውል ላይን ሬዱ ላይ ነው። ስለዚህ የፊውል ፕሬሸር ሴንሰር ሲበላሽ ከምናያቸው ችግሮች ውስጥ የመጀመሪያው የቼክ ኢንጂን ላይት ዳሽቦርዳችን ላይ ያበራል። ሁለተኛ ላይ የምናስተውለው ችግር የመኪናው ጉልበት ከሌላው ጊዜ በተለየ ሁኔታ እየቀነሰ ይሆናል። በተለይም ደግሞ ዳገት ላይ ምንም አይነት ጉልበት አይኖረው። እንዲሁም ደግሞ ነዳጅ በምንሰጥበት ጊዜ በትክክል አይሰጥልንም። ያ ደግሞ የሚሆነው የፊውል ፕሬሸር ሴንሰሩ የሚያነባው ሪዲንግ የተሳሳተ ስለሚሆን ለኢሲዩ የሚደርሰው ትክክለኛ ያልሆነ መረጃ ስለሆነ የፊውል ኢንጀክሽኑን ለመቆጣጠር ስለማይችል ነው። በመጨረሻም የምናስተውለው ችግር ደግሞ ሞተሩን ለማስነሳት ስንሞክር እንቸገራለን። ምክንያቱም የፊውል ፕሬሸሩ ዝቅተኛ ስለሚሆን ሞተሩን ለማስነሳት አዳጋች ነው የሚሆኑብን። በተጨማሪም ሞተሩ እየሰራ ባለበት ሁኔታ የመርገፍገፍና እንዲሁም ደግሞ የመንተፋተፍ ሁኔታን እናስተውልበታለን።
ስለዚህ የፊውል ፕሬሸር ሴንሰራችንን ፎልቱን ለማወቅ በኮምፒውተር ወይም ደግሞ በጂዲኤስ ማሽን ብንመለከተው የምናገኘው ኮድ P0193 ወይም ደግሞ P0190 ነው። አራተኛ ላይ የምንመለከተው የኦይል ፕሬሸር ሴንሰር ነው። ኦይል ፕሬሸር ሴንሰር በዋነኛነት የሚጠቅመው በሞተር ውስጥ የሚገኘውን የኦይል ፕሬሸር ወይም ደግሞ የዘይቱን ግፊት ለመለካት ነው። ይህ ሴንሰር በጣም ወሳኝ የሆነ መረጃ የሚያቀርብ ሴንሰር ነው። ምክንያቱም በሞተራችን ውስጥ የሚገኙትን ክፍሎች በበቂ ሁኔታ ሉብሪኬትድ መሆናቸውንና በሞተር ውስጥ በቂ የሆነ የኦይል ፕሬሸር መኖሩን ስለሚያሳውቅ ነው። ያ ደግሞ ሞተሩን ከመበላትና ከፍተኛ ከሆነ ጉዳት ስለሚጠብቀው ነው። ኦይል ፕሬሸር ሴንሰር የሚሰራው በውስጡ የሚገኘው ዲያፍራም በመጠቀም የኦይል ፕሬሸሩን በመለካት ነው። የኦይል ፕሬሸር ሲቀየር የዲያፍራሙ ዲፎርም ስለሚያደርግ ወይም ደግሞ የቅርጽ ለውጥ ስለሚያመጣ ነው። ይህ ዲያፍራሙ ለውጡን ደግሞ የኤሌክትሪካል ሬዚስታንስ ላይ ለውጥ ስለሚያመጣ ያንን ወደ ኤሌክትሪካል ሲግናል በመቀየር መረጃውን ቀጥታ ለኢሲዩ እንዲደርስ ያደርጋል። ኢሲዩም ይህንን ያደረሰው መረጃ በመጠቀም ለአሽከርካሪው የኦይል ፕሬሸር ሌቭሉ የቱ ጋር እንዳለ ያሳውቃል። የኦይል ፕሬሸር ሴንሰር የሚገኘው የኢንጂን ብሎክ ላይ አናም ደግሞ የኦይል ፊልተር አካባቢ ወይም ደግሞ የኢንጂን ኦይል ፓሴጅ ወይም ደግሞ መንገድ ላይ ነው። በቀላሉ የኦይል ፕሬሸርን ሊለካበት የሚችልበት ቦታ ላይ እናገኘዋለን። ስለዚህ የኦይል ፕሬሸር ሴንሰር ሲበላሽ ከምናያቸው ችግሮች ውስጥ የመጀመሪያው የቼክ ኢንጂን ላይ ዳሽቦርዳችን ላይ ያበራል። ሁለተኛው ደግሞ የኦይል ፕሬሸር ዋርኒንግ ላይ ዳሽቦርዳችን ላይ ያበራል፣ የዘይት መጠኑን መቀነሱን ለማሳወቅ። ሶስተኛ ላይ ደግሞ ሞተራችን ላይ ያልተለመደ ድምጽን መስማት እንጀምራለን። ብዙውን ጊዜ የሞተራችን ሉብሪኬሽን ወይም ደግሞ ዘይት በአግባቡ ሞተሩ እየደረሰው እንዳልሆነ የሚያሳውቅ የሚንቃቃ አይነት ድምጽ በሞተሩ በኩል መስማት እንጀምራለን። አራተኛ የምናየው ከፍተኛ የሆነ የሞተር ሙቀትን እናስተውላለን። ያ ደግሞ በቂ የሆነ የኦይል ፕሬሸር ከሌለ ሞተሩ ከፍተኛ የሆነ ሙቀት ያጋጥመዋል። ምክንያቱም ዘይት ሉብሪኬት ከማድረግ በተጨማሪ የሞተር ክፍሎችን ለማቀዝቀዝ ወይም ደግሞ ኩሊንግ ሲስተም ሆኖ ስለሚያገለግላቸው ነው። ስለዚህ የኦይል ፕሬሸር ሴንሰርን ብልሽት ለማወቅ በጂዲኤስ ማሽን ወይም ደግሞ በኮምፒውተር ውስጥ ላይ የምናገኘው ፎልት ኮድ P0520 ነው። አምስተኛው የምንመለከተው ኖክ ሴንሰር ነው። ኖክ ሴንሰር ሞተራችን ላይ ከሚገኙ ወሳኝ ሴንሰሮች አንዱ ነው። ጥቅሙ በሞተር ውስጥ የሚገኘውን የመቀጣጠል ወይም ደግሞ የኮምበስቸን ሲስተምን የሚከታተል ነው። ኖክ ማለት ሞተራችን ውስጥ ያልተለመደ የመቀጣጠል ሂደት ሲፈጠር ማለት ነው። ያ ማለት ነዳጅ ባልተለመደ ሁኔታ ከአየር ጋር ኮምበስቸን ወይም ደግሞ ሲቀጣጠል የሚፈጠር ማለት ነው። ኖክ ሴንሰር እንደ ማይክሮፎን አይነት ሲሆን የኢንጂን ኮምበስቸን ውስጥ የሚያጋጥመው ቫይብሬሽን ለውጥ ያነሳል፣ ለኢሲዩ መረጃውን ይልካል። ኢሲዩ የደረሰውን መረጃ በመጠቀም የፊውል ኢንጀክሽንና የኢግኒሽን ታይሚንጉን በማስተካከል የተሻለ የኢንጂን ፐርፎርማንስ እንዲኖር ያስችላል። ኖክ ሴንሰር የሚሰራው በውስጡ የሚገኘው የፒዞ ኤሌክትሪካል ኤሌመንትን በመጠቀም ነው። ይህ ፒዞ ኤሌክትሪካል ኤሌመንት ልክ ቫይብሬሽን መፈጠሩን በሰማ ቁጥር የድራይቭ ቮልቴጅ በመፍጠር ሲግናል ጀነሬት በማድረግ ለኢሲዩ ኖክ መፈጠሩን የሚያሳውቅ ሲግናልን ይልካል። ኢሲዩም የደረሰው ፍሪኩዌንሲ በመለካት የተፈጠረው ኖክ ከባድ ነው ወይም ደግሞ ቀላል ነው የሚለውን ከለየ በኋላ ኢሲዩ ለተፈጠረው ኖክ ለማስተካከል ኢግኒሽን ታይሚንጉን ወይም ደግሞ የኤር ፊውል ሚክስቸሩን ያስተካክላል፣ ኖኩን ለመቀነስ አሊያም ደግሞ ለማጥፋት። ኖክ ሴንሰራችን የሚገኘው የኢንጂን ብሎክ ላይ ነው፣ በቀላሉ ኖክ ሲፈጠር መስማት እንዲችል። ስለዚህ የኖክ ሴንሰራችን ሲበላሽ ከምናያቸው ችግሮች ውስጥ የመጀመሪያው የቼክ ኢንጂን ላይ ዳሽቦርዳችን ላይ ማብራት ይጀምራል። ሁለተኛው ያልተለመደ አይነት ድምጽ ሞተር ላይ መስማት እንጀምራለን። ሶስተኛው ደግሞ የመኪናው የሞተር ጉልበት ከሌላው ጊዜ እየቀነሰ ይሆናል። ይህ ደግሞ የሚሆነው የተሳሳተ መረጃ ኢሲዩ ስለሚደርሰው ትክክለኛ የሆነ የኢግኒሽን ታይሚንግ ስለማይኖር ነው። ሶስተኛው ደግሞ የነዳጅ ፍጆታችን ከሌላው ጊዜ በተለየ ሁኔታ እየጨመረ ይሆናል።
እንዲሁም ደግሞ ሞተሩን ለማስነሳት ስንሞክር አስቸጋሪ ነው የሚሆንብን ምክንያቱም ኢሲዩ የተሳሳተ መረጃ ስለሚደርሰው ነው ስለዚህ የኖክስ ሴንሰራችንን ብልሽቱን ለማወቅ በጂዲኤስ ማሽን ስንመለከተው የምናገኘው ፎልት ኮድ P0325 ነው እንግዲህ በዛሬው ፕሮግራማችን ላይ ቀሪዎቹን የሴንሰር ጥቅሞች እንዲሁም ደግሞ ሲበላሹ የምናያቸውን ችግሮችን ተመልክተናል በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩ የመኪና ኮምፒውተር ወይም ደግሞ ኢሲዩ ለመኪና ዋነኛ ክፍል ሲሆን መኪናው ላይ እንደ ብሬን ሆኖ የሚሰራ ክፍል ነው ያ ደግሞ መኪናችን በተመቻቸና በተስተካከለ ሁኔታ መስራት እንዲችል ያደርገዋል ኢሲዩ መኪናችን ላይ የሚገኙትን የተለያዩ ሴንሰሮች እንዲሁም ደግሞ የፊውል ኢንጀክሽኑን የኢግኒሽን ታይሚንጉን የኤር ፊውል ሬሽዮን እና ከመኪናው ተቃጥሎ የሚወጣውን ኢሚሽን ይቆጣጠራል የመኪና ኮምፒውተራችን ኢሲዩ እንዴት ነው የሚሰራው ካለን የመጀመሪያው ፕሮሰስ ዳታ ኮሌክሽን ነው ዳታውን የሚሰበስበው መኪናው ላይ ከሚገኙ የተለያዩ ሴንሰሮች ነው ለምሳሌም ከኦክሲጅን ሴንሰር ከትሮትል ፖዚሽን ሴንሰር እና ከኩሊንግ ቴምፕሬቸር ሴንሰር ዳታውን ይቀበላል ቀጣዩ ደግሞ የተቀበለውን ዳታ ፕሮሰስ ማድረግ ነው ኮምፒውተሩ ላይ ፕሪ ፕሮግራም በተደረገ አልጎሪዝም መሰረት የተቀበለውን ዳታውን ፕሮሰስ በማድረግ ካልኩሌሽን ይሰራል በመጨረሻም ትዕዛዙን ለማስፈጸም ለሚሆኑ አክቹዌተሮች ለፊውል ኢንጀክሽን ለኢግኒሽን ኮይል እና ለተለያዩ የሞተር ክፍሎች ትዕዛዙን በመላክ ሞተሩ በተስተካከለ ሁኔታ ስራውን መስራት እንዲችል ያስችላሉ ስለዚህ የመኪና ኮምፒውተራችን ኢሲዩ ሲበላሽ ከምናያቸው ችግሮች ውስጥ የመጀመሪያው የቼክ ኢንጂን ላይት ዳሽቦርዳችን ላይ ማብራት ይጀምራል ሁለተኛው ደግሞ የተለያዩ ፎልት ኮዶችን ኮምፒውተራችን ላይ እናያለን በኦቢዲ ብንመለከተው የተለያዩ ፎልት ኮዶችን እናያለን እነዛ ፎልት ኮዶች ችግር ኖሮባቸው ሳይሆን ኮምፒውተሩ በራሱ ችግር ስላለበት ችግር የሌለበትንም ፎልት ኮድ ኮምፒውተራችን ላይ ማምጣት ይጀምራል ማለት ነው ሶስተኛው መኪናው ሞተር ለማስነሳት ስንሞክር አስቸጋሪ ነው የሚሆነው ወይም ደግሞ ሃርድ ስታርቲንግ ይኖራል ያ የሚሆነው ኢሲዩ የክራንክሻፍት ፖርሽን ሴንሰሩን የማስ ኤር ፍሎውን እንዲሁም ደግሞ የኤር ፊውል ሚክስቸሩን ስለሚቆጣጠር ኮምፒውተሩ በትክክል አይሰራም ማለት ስራውን በአግባቡ መስራት አይችልም ማለት ነው አራተኛው ደግሞ የመኪናው ጉልበት ከሌላው ጊዜ በተለየ ሁኔታ የቀነሰ ይሆናል ምክንያቱም ኢሲዩ በትክክል መስራት የማይችል ከሆነ የኤር ፊውል ሚክስቸሩን በአግባቡ ማንበብ ስለማይችል የምንፈልገውን አክሰለሬሽን ማግኘት ስለማንችል ነው አራተኛው ደግሞ የመኪናውን ማርሽ ወይም ደግሞ ሌቨሩን ሽፍት ለማድረግ በመንሞክርበት ጊዜ አስቸጋሪ ነው የሚሆንብን በመጨረሻም ደግሞ ኮምፒውተራችን ሙሉ ለሙሉ ወይም ደግሞ ኢሲዩ ሙሉ ለሙሉ ተቃጥሎ ከሆነ የመኪናው ሞተር እንደውም አይነሳም ኤቢኤስ ሞጁል ወይም ደግሞ የአንቲ ብሬክ ሎክ ሲስተም ሞጁል በዋነኛነት የሚጠቅመው አራቱም ጎማዎች ላይ በቂ የሆነ የብሬክ ፕሬሸር እንዲኖርና ድንገት ፍሬም በሚያዝበት ጊዜ ዊል ሎክ እንዳይፈጠር ያደርጋል እንዲሁም ደግሞ መኪናችንን እርጥበታማ በሆነ መንገድ ላይ በመናሽከረከርበት ጊዜ በበቂ ሁኔታ ፍሬም መያዝ እንዲችልና ድንገት ፍሬም ስንይዝ ደግሞ የመኪናውን አቅጣጫ ወይም ደግሞ መኪናው እንዳይንሸራተትብን ለመቆጣጠር የሚያስችል ሲስተም ነው የኤቢኤስ ሞጁላችን ስራውን ከተለያዩ ኮምፖነንቶች ጋር በመተባበር የሚሰራ ሲሆን የመጀመሪያው ዊል ስፒድ ሴንሰር ሁለተኛው ደግሞ ቫልቭ ሶስተኛው ፓምፕ እንዲሁም ደግሞ ኢሲዩ ናቸው የዊል ስፒድ ሴንሰራችን በአራቱም ጎማዎች ላይ የሚገጠም ሲሆን የመኪናውን የጎማውን ፍጥነቱንና ዙሩን በመቆጣጠር ሲግናል ለኤቢኤስ ሞጁሉ ይልካል ቫልቭ በአራቱም እግሮች ላይ የሚገኝ ሲሆን የፍሬን ዘይቱ ፍሰቱን የሚቆጣጠር ሲሆን በኤቢኤስ ሞጁሉ አማካኝነት ፕሬሸሩንና ዊል ሎክ እንዳይፈጠርም ያደርጋል በኤቢኤስ ሲስተም ውስጥ የሚገኘውን የፍሬን ዘይት ሃይድሮሊክ ፕሬሸር በመፍጠር በበቂ ሁኔታ እንዲንቀሳቀስ ያስችላል ኢሲዩ ከስፒድ ሴንሰር የደረሰውን ዳታ አናላይዝ ካደረገ በኋላ ለፓምፕና ለቫልቭ አስፈላጊውን የሆነ ትዕዛዝ በማስተላለፍ ዊል ሎክ ብሬክ ላይ እንዳይፈጠር እንዲከላከል ያደርጋል ኢቢኤስ ሞጁላችን እንዴት ነው የሚሰራው ካልን አሽከርካሪው ፍሬን በሚይዝበት ጊዜ በሃይድሮሊክ ፕሬሸር አማካኝነት የመኪናው የጎማው ፍጥነት መቀነስ ይጀምራል መኪናው የጎማው ፍጥነት መቀነስ ሲጀምር ዊል ስፒድ ሴንሰራችን ሎክ እንደሚፈጠር ሲገምት ቀጥታ ሲግናል ወደ ኢቢኤስ ሞጁል እንዲደርስ ያደርጋል ኢቢኤስ ሞጁሉም የደረሰውን ከስፒድ ሴንሰሩ የደረሰውን ዳታ አናላይዝ በማድረግ ሎክ ወደሚፈጠርበት ጎማ ላይ ከፍተኛ የሆነ ፕሬሸርን በመጨመርና በመቀነስ ደጋግሞ ያንን በማድረግ ፐልስ እንዲፈጠር ያደርጋል የተፈጠረውን ፐልስ በአግባቡ ጎማው ፍሬም መያዝ እንዲችልና ለመዞር እንዲችል ያስችላል ኢቢኤስ ሞጁላችን ሲበላሽ ከምናያቸው ችግሮች ውስጥ የመጀመሪያው የኢቢኤስ ላይ ዳሽቦርዳችን ላይ ማብራት ይጀምራል
ሁለተኛው ደግሞ ዊል ሎክ እንዲፈጠር ያደርጋል ወይም ደግሞ ፍሬን ይዞ ይቀራል። ሶስተኛው ደግሞ እርጥበታማ መንገድ ላይ ፍሬን ለመያዝ ስንሞክር ቶሎ አይዝልንም፣ ዘግይቶ ነው የሚይዘው። አራተኛው ደግሞ የፍሬን ፔዳላችን ይጠነክራል፣ እንዲሁም ደግሞ ቫይብሬሽን ወይም ደግሞ ከፍተኛ የሆነ መንቀጥቀጥን እናስተውልበታለን። የኤሌክትሪካል ችግሮች ሲኖሩ እንዲሁም ደግሞ የኢቢኤስ ሞጁሉ አካባቢ ኮሮዥን ካለ እንዲሁም ከአገልግሎት ወይም ደግሞ ብሬክ ፍሉይድ ሊኬጅ ካለ የኢቢኤስ ሞጁላችን ችግር ሊኖርበት ይችላል።